ኢህአዴግ ወደ ስልጣን እንደመጣ ከወደ ጎንደርና ጎጃም አካባቢ የጦርነት ዜና እንደ አዲስ መናፈስ ጀመረ። ኢህአዴግና አንድ ያልታወቀ ኃይል ብርቱ ውጊያ ላይ መሆናቸው ተነገረ። የዛ ያልታወቀ ልዩ ኃይል ኮማንደርም ሴት ናት መባሉ በጣም የብዙዎችን ቀልብ የሳበ ነበረ። ያ ኃይል ማን ነው? ሴትቷስ ማን ናት? በአንድ ወቅት አቶ መለስ ስለሷ ሲጠየቁ የራሷ ድርጅት የላትም ራሷ ድርጅት ትሆን እንጂ ብለው ነበረ ይለናል አፈንዲ። አቶ መለስ ዜናዊ እንዲህ ማለታቸው የተነገረው ገና ጫካ ሳሉ የሲአይኦ ፖል ሄንዝ ጋር ካደረጉት ውይይት ጋር እንደሆነ ተዘግቧል። ኢህአዴግ በወቅቱ ስለ ውጊያው ትንፍሽ አላለም። ከአሜሪካና ከአውሮፓ የሚተላለፉ የተቃዋሚ ሬዲዮዎችና አንዳንድ በራሪ ወረቀቶች ነበሩ ዜናውን ሲያስተላልፉ የነበሩት። የአሜሪካ ድምጽ ሬዲዮ ወሬውን አልፎ አልፎ ይነካካ ነበረ። ከነዛ ምንጮች ለማወቅ እንደተቻለው በወቅቱ ከኢህአዴግ ጋር ሲዋጋ የነበረው የኢሃፓ ሰራዊት ነው። የሰራዊቱ ኮማንደር አያልነሽ ነበረች። በእርሷ ስር የሚመራ ጦር ነበራት። በምዕራብ ጎንደር ቆላማ ክፍል ላይ እና በመተከሉ አውራጃ ሲንቀሳቀስ ነበረ። ወይ አያልነሽ ስንቱን ያንቀጠቀጠች ጀግና መሰለቻችሁ ይለናል አፈንዲ። ለደርግ ራስ ምታት ሆና በጎንደርና በጎጃም እንደፈለገች ትንሸራሸር ነበረ። በእርሷ ጀግንነት የተመስጠው የጎጃም ህዝብም አያልነሽ ክላሽ ልግዛልሽ እያለ በሰርግና በተለያዩ በዓሎች ላይ አጀብ ዜማ በማውጣት ይዘፍንላት ነበረ። አያልነሽ ደርግን ስትዋጋ ለብዙዎች ተራት ሽፍታ ትምሰል እንጂ የደርግ ፕሮፓጋንዳ ክፍልም የኢሃፓ መኖርን ለህዝቡ ላለማሳወቅ በመፈለጉ ምክንያት ያው ኢሃፓ ተደምስሷል ብለው ስለነበረ አያልነሽን እንደ ተራ ሽፍታ አድርገው ነበረ የሚገልጿት የነበረው። አያልነሽ የቀኝ አዝማች ስሜነህ ልጅ ነበረች። የምትዋጋውም አባቷ በአብዮት ታጣቂዎች ስለተገደሉባት የአባቷን ደም ለመበቀል ነው እያሉ የደርግ ሰዎች ያዞሩ ነበረ። እውነታው ግን አያልነሽ የኢሃፓ ሰራዊት ስትሆን የምዕራብ ክፍሉ ኮማንደር ነበረች። ከሰራዊቱ ጋር የተቀላቀለችው በቂም በቀል ተነሳስታ ሳይሆን ያው ድርጅቱ የከተማ ትጥቅ ትግሉን ትቶ ወደ ገጠር ባፈገፈገበት ጊዜ ነበረ። በነገራችን ላይ የኢሃፓ አባል የነበረችው በ11 ዓመቷ ነው ይለናል አፈንዲ። የተወለደችው ጎንደር ከተማ ሲሆን ትክክለኛ ስሟ የዓለም ገዥ ከበደ ነበር። አያልነሽ በኢሃፓ አባልነቷ የተሰጣት የትግል ስሟ ነው። እስካሁን ድረስ የምትታወሰውም በዚህ ስሟ ነው። እንግዲህ በዘመነ ደርግ ሰራዊቷን በቆራጥነት በመምራት እንደቀጠለች በተለይም ጎጃምና ጎንደርን የራሷ ነፃ ግዛት እስኪመስል ድረስ በህዝቡ ዘንድ ደጋግሞ ስሟ ይነሳ ነበር። እንዲሁም ዶክተር ነጋሶ ጊዳዳ አያልነሽን በመጠኑ አስታውሰዋታል። በወቅቱ ኢህአዴግን ለመቀላቀል በሱዳን በኩል ነበር ወደ ሀገር ውስጥ የገቡትና በጎንደር አዲስ አበባ የነበረው መስመር በአያልነሽ ሰራዊት ወደ አዲስ አበባ ሊያደርጉት የነበረውን ጉዞ እንዳስተጓጎለባቸው መስክረው ነበር። ኢህአዴግ ከሷ ጋር መዋጋቱን ቢቀጥልም ሊያገኟትና ሊያሸንፏት አልቻሉም። ስለዚህ አንድ መላ ዘየዱ። ዋናው የጦርነትና የኢሃፓ ተዋጊዎች የቆራጥነት ምልክትና የጽናት አብነት ነበረች። ስለዚህ ጀግናዋን ኮማንደር ላይ ማተኮር እንዳለባቸው በመረዳት አያልነሽን ብቻዋን ማሳደድ ጀመሩ። እሷን ለመግደል ወይም ከነነፍሷ ለመያዝ እንዲቻል በርካታ ልምድ ያለውን አሉላ ክፍለ ጦር የሚባለውን ወደ ስፍራው ላኩ። ይታያችሁ ለአንድ አያልነሽ። እሷና ጓዶቿም ለዘመናት ሲታገሉበት የነበረውን የኢሃፓን እስትንፋስ ለማስቀጠል የሞት ሽረት ትግል ማካሄዳቸውን ቀጠሉ። ከሰኔ 1983 እስከ መስከረም 1984 ድረስ በልዩ ስፍራዎች ከባድ ውጊያዎች ከተካሄዱ በኋላ ብዙ የኢህአዴግ ሰራዊት በብዙ ጥፍ ከነሱ ሰራዊት ስለሚበልጥ በለስ ቀናቸውና በጎንደር ክፍለ ሀገር ቋራ ወረጃ ላይ በተካሄደው ጦርነት እቋን ኮማንደር አያልነሽን ከእልህ አስጨራሽ ትግል በኋላ በኢህአዴግ ተዋጊዎች እጅ ትወድቃለች ማለት ነው። በስር ላይ ያለች አንድ ቀን በቴሌቪዥን መስኮት ታይታ ነበረ። ታዲያ በወቅቱ እርሷን ያዩት ሰዎች መልኳ ቀደም ሲል ስለሷ ያስቡት ከነበረው ውጪ ሲሆንባቸው በጣም ነበር የተደነቁት። አያልነሽ ሲባል ብዙዎች የጠበቁት በጣም ግዙፍ ግድንግድ ጨካኝ ፊት ያላት መልከ ጥፉና አስፈሪ ጎፈሬዋን ያንጨባረረች እድሜዋን ከ40ዎቹ የሚበልጥ የወታደር ልብስ የለበሰች ሴት ነበረች። ሆኖም በቴሌቪዥን የታየችው አያልነሽ ግን በግልባጩ የቀይ ዳማ መለሎ፣ አይኖቿ እንደ ኮከብ የሚያበሩ፣ ጸጉሯ በስርዓቱ የተበጠረ ሸንቃጣ በጣም ቆንጆና የ27 ዓመት ወጣት ነበረች። አያልነሽ ከእስር ከተለቀቀች በኋላ ለጥቂት ጊዜ አዲስ አበባ ከቆየች በኋላ በ1985 መጀመሪያ አካባቢ ወደ አውሮፓ ተሻግራ ስዊዘርላንድ ገባች። እዛም ትዳር ከመሰረተች በኋላ የልጆች እናት ሆናለች ይለናል። በዚያ ዘመን ስመ ገናና ነበረች። በአፈ ታሪክም እዛ አካባቢ ያሉ ሰዎችን ስጠይቋቸው የተወሰኑ ነገሮችን ይነግሯቸዋል። የተጻፈ ነገር ግን ከዚህ ከአፈንዲ ጽሑፍ ውጪ ያገኘሁት የለም። እናንተም ያገኛችሁት ያነበባችሁት ስለ አያልነሽ የምታውቁት ካለ፣ አሁን ስላለችበት ሁኔታ የምታውቁት ነገር ካለ፣ የተጻፈ መጽሐፍ ካለ በኮሜንት ብታሳውቁኝ ደስ ይለኛል። አመሰግናለሁ።